ሰላም። የሚገርምሽ ሁሌ የሚቀመጥባት ወንበር ነችና አዲስ ሰው ሳይ ጊዜ ይቅርታ፣ እንደ ድንገት ነው የተቀመጡት። መቀመጥ ትችያለሽ። ኧረ አይደለም ተቀመጥ። እንደውም ለማን ነው ማስረክበው እያልክ ስጨነቅ ነበር። አልገባኝም። ስልጣን ትክክል ከማድረጋችን በፊት ብንተዋወቅ ይሻል። ልውል ይባላል። እኔ ደግሞ ሂዊ። ስም በጣም ደስ ይላል። ማን ያወጣልኝ? እናቴ ነች ያወጣችልኝ። ታድል። እናት በጣም ነው የምትወደው ማለት ነው። ለምን ግን እንደዚህ አልሽ? የተለየ ስም አወጣችልኝ። አንድ ልውል የብዙ ሰው ስም አይደል እንዴ? ምን የተለየ ለጫታ ግን ምርጥ ስም ነው ያለ ካልሽሽ። ምን አትወደውም እንዴ ስምን? አዎ አልወደውም ስሜን። ለምን? ምክንያቱም እድለ ቢስ ስለሆነ። እሺ ዛሬ አንተ ደስ ባለ ስም እጠራለሁ። የምትፈልገውን ስም ንገረኝ። እኔ ምንም የምወደው ስም የለም። እሺ እኔ ላውጣልህ፣ ግን ለዛሬ ብቻ ትችያለሽ። ኪያ። አሪፍ ስም ነው ኪያ። ኪያ አብሮ ሄደ። ኪያ ነው ደግሞ ምን ማለት ነው? እሱን ነገ እንላለን። እዚህ ከመጣህ ማለት ነው። እሱን እንኳን አልሽ። ዛሬ መጨረሻ ቀን አይደለም ወደዚህ ስፍራ ወደዚህ ዓለም ድርሻ አለ። ለምን? አንዳንዴ መኖርሽ ምንም እንደማይጠቅም ሲገባሽ ምንም ስለማሰሪ መሞት ይሻላል። የሚገርም ነው። አንተን የመሰልክ ልጅ የማልጠቅም ነኝ ብሎ ማሰቡ በራሱ የሚገርም ነው። ምንም አይገርም። ይልቅ አንቺ እዚህ ቦታ ምሰራች እንደሰማው ከሆነ እዚህ ቦታ ላይ ከ6 ሰው በላይ ራሱን አጥፍቷል። አንቺ ግን ደስተኛ ነው የሚመስለው። ልክ ነህ። ብዙዎች እዚህ ቦታ የሚመጡት ራሳቸውን ለማጥፋት ነው። እኔ ግን በጣም ነው የምወደው። ለእኔ ልዩ ትርጉም አለ። የምን ትርጉም? መቼስ ሰው እንደዚህ ደስተኛ ሆኖ ራሴን ሊያጠፋ ነው የመጣሁት አትይኝም? እኔ እንኳን አላጠፋም። እሱ የቆረጠልኝ ቀን ስላለ ቀኔን ነው የምጠብቀው። ቀኔን ነው የምጠብቀው ማለት አልገባኝም። ይልቅ አንድ ነገር ልጠይቅ። ወደዚህ ምድር በምክንያት እንደመጣ ታውቃለህ? ዛሬ ያስጨነቀ ዛሬ ያስደበረ ነገር እንደሚያልፍ አታውቅም? ተይኝ እባክሽ፣ ሁሉም ነገር ይሰለቻል። አንድ ነገር ልንገር፣ የሚገርም ነገር እዚህ ቦታ እኔም ራሴን ለማጥፋት ነበር መጥቼ የማውቀው። ግን ፈጣሪ ራሱ ቀን እንዳለው ሲነግረኝ ሀሳቤን ትቼ የተሰጠኝን ጥቂት ቀናት በደስታ ማሳለፍ ጀመርኩ። ከሁሉም የሚገርመኝ ነገር ምንድን ታውቃለህ? በዚህች አጭር ጊዜ ውስጥ የሰራሁት ቁም ነገር። በህይወቴ ራሱ እንደዚህ አይነት ነገር ሰርቼ አላውቅም። አሁን ለመኖር እጓጓለሁ። የሚገርም ነገር እዚህ ቦታ ስመጣ 3 ሰዎች ራሳቸውን ለማጥፋት መጥተው የኔን ታሪክ ስነግራቸው ግን ሀሳባቸውን ቀይረው እስካሁን እየኖሩ ነው። አንድ ሰው መትረፉን ሳስብ እኔም አንድ አበባ ተክላለሁ። እስካሁን 3 አበባ ተክያለሁ ማለት ነው። ምን ብለሻቸው ነው ይሄ ሁላ ሰው ሀሳቡን የቀየረው? ፈቃደኛ ከሆንክ አንድ ወረቀት እሰጥሃለሁ፣ ግን ዛሬ መተግበር አለብህ። ከዛ ነገ እንዴት እንደነበር ትነግረኛለህ። አትልፊ። እኔን ምንም አይቀየረኝ። አንድ ይወስኛለሁ። ግድ የለም አንብበውና ካልፈለግ ነገ የፈለግከውን ነገር መወሰን ትችላለህ። አይደለም እቤት ነው የምትከተው። እሺ ይቻላል፣ ግን ዝም ብለሽ ልፊ ስልሽ ነው። እኔ አንድ ይወስኛለሁ። ችግር የለውም። ለእኔ ደስ እንዲለኝ እሺ ስላልከኝ ግን አመሰግናለሁ። አረ ችግር የለውም። 4ኛ አበባ ይተከላል ማለት ነው። የኔን እንኳን አትከኝ። ባይሆን እኔ መሞቴ ስለማይቀር እኔ ላይ ታደርጊዋለሽ። አሁንም ስለሞት ነገ እናወራለን። በል አሁን የሚያስደስትን ነገር ንገረኝ። ቢያንስ እንኳን የሚያስደስተውን ነገር እያወራ ሞታ ይባል። ደስ የሚለኝ ነገር ኳስ መጫወት፣ ከቤሪ ጋር ጊዜ ማሳለፍ፣ እሱ ነው ደስ የሚለኝ። ታዲያ ለምን የለም እንድተውከው? እንዴት አወቅሽ እንደተውኩት? ደስ የሚሉ ነገሮች ብዙ ቢኖሩማ እንደዚህ አይነት ውሳኔ አትወስንም ነበር። ተይኝ እባክሽ። ኳሱንም በጉዳት አቆምኩት። ከቤሪ ጋር የነበረን ጊዜም አሪፍ ነበር፣ ግን ከኛ ሰፈር ወጣች። ከዛ ላይፉም ተቋረጠ። በዛ ላይ ደግሞ የቤተሰብ ነገር አለ። ተይው እባክሽ፣ ምንም ደስ የሚል ነገር የለም። የሚገርም ነው። የምትወድ ሰው ነበር ማለት ነው? አይ መውደድ ሳይሆን ጓደኛሞች ነበር። አብሮ አደግ ናችሁ። በጣም ታፈቅራታለህ፣ ግን አልነገርካትም። ከሌላ ሰው ጋር ስትሆን ብዙ ነገር ደበረ። እንግዲህ ነገ ለመሞት ቀጠሮ ያዘ ሰው መቼም ማሽ ልክ ነኝ አይደል? አዎ ልክ ነሽ። በጣም
እወዳታ ፍቅራት ነበር። በጣም አሳዘንከኝ እንዴ ለምን? እሷ ላንተ ምን እንደሚሰማት ሳታውቅ ለመሞት መወሰን ነው? እሷማ ጓደኛዋ እንደሆንኩ ብቻ ነው የምታውቀው። አትሳሳት። ሴት ልጅ ስሜቷን በደንብ መደበቅ ትችልበታለች። ሁሉም ነገር ሳትጠይቅ ሳትረዳ በራስ መወሰን ግን በጣም ከባድ ነው። እርግጠኛ ነኝ በጣም ትወዳታለህ፣ ታከብራታለህ። እሷ ካንተ ጋር ስትሆን ሰላም ይሰማታል ምናምን ነገር አይደል? እንዴ ቆይ ምንም እየገባኝ አይደለም። ታውቂያታለሽ እንዴ? ባውቃትማ ስላንተ ከልብ ማፍቀር ነግሬያት የእሷንም አውቅ ነበር። አሁንማ በቃ የተሻለ ሰው አግኝታለች እኮ። በቃ አለቀ። አይምሰልህ። መቼም እንዳንተ አይሆንላት። እንደነገርኩ ነው ሴት ልጅ ስሜቷን በደንብ መደበቅ ስለምትችል ነው እንጂ የሚወዳት፣ የሚያከብራት፣ የሚንከባከባት፣ የሚሰማትን ነገር የሚያዳምጣት ሰው ነው ልቧ ውስጥ ሊኖር የሚችል። ግን እኮ እውነትሽን ነው። ማወቅ ነበረብኝ የእሷን ስሜት። እሱን ነው እኮ የምልህ። የእሷን ስሜት ሳትረዳ ግን እንደዚህ አይነት ውሳኔ መወሰን አይከብድም? ልክ ነሽ። እውነቱን እነግራታለሁ፣ እንደምወዳት እነግራታለሁ። ግን እስከምሰማው በጣም ነው የጓጓሁት። ግን አብዳል ነው የምትለኝ። እሱም እኔም ለመስዋዕት ተጓግቻለሁ። እሺ ማታ አወራታለሁ። ግን ሳልኩት እንዴት እንደምደነግጥ አደራ እንዳትረሳኝ። አረ እንደውም በጠዋት ነው ጠይቄ መልሱን የምነግርሽ። በቃ መሄዴ ነው። እሺ ነገ ቤት ሰዓት እንገናኝ። ያልኩን ነገር ደግሞ አደራ ተግብር። እሺ ነገ ቤት ሰዓት እዚህ እንገናኝ። የሰጠውን ወረቀት አለ አደራ። እሺ ይቅርታ በጣም ቆየሁ አይደል? ችግር የለውም። ለሌላ ጊዜሽ ግን ሰው ለምን እንደፈለገሽ ስለማይታወቅ በጊዜ ብትመጪ መልካም ነው። በጣም ይቅርታ። ልጆቹ እኮ አልፋታ ብለውኛል። በነገራችን ላይ ሉል ስለ አንቺ ብዙ አጫውቶኛል። ምን አይነት ጓደኛም እንደሆንሽ ነግሮኛል። የልዑል ጓደኛ ነሽ እንዴ? በጣም ደስ ይላል። ልዑል በጣም አሪፍ ልጅ ነው። እኔ የምልሽ ቅርብ ጊዜ ከልዑል ጋር ተገናኝታችሁ ታውቃላችሁ እንዴ? ኧረ አናውቅም። በቃ እንደ ቀልድ ከሰፈር ከለቀኩ በኋላ ተገናኝተን አናውቅም። የሚገርምሽ ሉልን ትናንት ነው ያገኙት። በምን አይነት ሁኔታ ውስጥ እንዳገኘት ብነግርሽ በጣም ይገርምሽ። ማለት አልገባኝም። ሉሌ ምን ሆነ? የሚገርም ተስፋ ያለው ልጅ ነው። የሚገርምሽ ቤተሰብ ጋር ችግር ነው። አንድ የሚያዳምጠው ጓደኛ እንኳን ስለሌለው ራሱን ሊያጠፋ ሲመጣ ነው ያገኘሁት። የኔ ልዑል ነው እንደዚህ ሊያደርግ የነበረው? አይገርምም? እኔም እንዳንቺ ነው የደነገጥኩት። ሳውራው በመሀል ስለ አንቺ ነገረኝና ስልኩን ከሱ ሰርቄ ነው የደወልኩልሽ። ወይኔ አምላኬ! ልዑል እኮ በጣም ምርጥ ልጅ ነበር። እንዴት እንደዚህ ሊያደርግ አሰበ? ያው አንቺ ነሽ ሁሉንም ነገር የምታውቂው። ከኔ ጋር የአንድ ቀን ትውውቅ ነው ያለን። ደግሞ በምችለው አጽናንቼ ለማገዝ እየሞከርኩ። ነገር ግን እኔ አሁን ላይ ትንሽ በልብ ህመም እየተሰቃየሁ ስለሆነ ቀርበሽ ብታናግሪው መልካም ነው። እባክሽ አብረሽው። እሺ እኔ እህት አብሬ እሆናለሁ። አንቺን ግን በጣም ነው የማመሰግነው። እሺ በጣም አመሰግናለሁ። ሄሎ፣ ዛሬም ቀደምከኝ። በጣም ነው ያናደድሽኝ። ይኸው እስኪ ይሄን ወረቀት ባዶ እኮ ነው ባዶ። በጣም ይቅርታ አድርግልኝ። የምር በጣም ደክሞኝ ስለነበረ ነው። እኔ እኮ ሌላ ወረቀት መስጠቴ ነው። እውነት በጣም ይቅርታ። በጣም ይገርማል። እኔ ደግሞ አንቺን ማመኔ ይኸው ባልሽኝ ሰዓት ሂጄ ስከፍተው ባዶ ባዶ ነው። ይቅር በለኝ ሉሌ። እውነት ትናንት ትንሽ ማማኝ ስለነበረ ነው። ችግር የለውም ግን አናደድሽኛል። ይልቅ ደወልክለት? ምን ተባለ? መልሱን ለመስማት በጣም ነው የጓጓሁት። አልነገርኳትም እባክሽ። ያቺ የእንጀራ እናት እያለች በየት በኩል ነው የምነግራት? በቃ አንተ ልጅ አትለወጥም፣ ጎረመስክ፣ የማጠቅም ልጅ ብላ ስትጨቃጨቀኝ ገብቼ ተኛ። አይዞህ በቃ ሉሌ፣ አሁን አንድ ነገር እናድርግ። ምንድን ነው ደግሞ የምናደርገው? እዚህ ወረቀት ላይ ከትንሽ እስከ ትልቅ ያስጨነቀን ነገር ጽፋል።
ከዛ አቃጥሎ ከዛ ችግር ጠፋ ልትይኝ ነው? በማቃጠልማ ችግር ቢጠፋ ብዙ የማቃጥለው ነገር ነበር። እኔ እኮ የሚገርመኝ አንዲ ደስተኛ ሆነሽ የተከፋ ሰው መስለሽ ታዋሪ ነው። ነገርኩ እስክሞት ደስተኛ ደግ ምርጥ ሰው መሆን እፈልጋለሁ። ብታይ እኮ በጣም ደስ የሚል ነገር ነው። መሞቴ ካልቀረ ደግ አድርጌ ጥሩ ሆኜ በሞቴ ይሻል። ነገሩ ልክ ነሽ። መሞትሽ ካልቀረ ብታረጊው ምን ይጎዳል? ያን መሞት ምናምን የሚለውን ነገር ተሆነ በቃ አሁን ጻፍ። የሚገርም ነው። 24 ችግር የሚገርም ይሄ ሁሉ ነገር ቢደመር ከኔ አንድም ችግር አይበልጥም ማለት። እሱን እነግርሃለሁ። አሁን ጨዋታችንን እንቀጥል። ይቻላል። እቺ ፍቅር ነገር የሌለ ነው የምታፈቅራት ማለት ነው። ጓደኛ አይደለች እንዴ? ታውቃለህ፣ ስገምት በጣም ቆንጆ ትመስለኛለች። ልክ ነሽ። በጣም ቆንጆ ነች። የሚገርምሽ ስሜቴን አውቀው የእሷን ብሰማ በጣም ነው ደስ የሚለኝ። አንተ 300 ብር ብድር አለብህ ያልከፈልከው? አዎ እባክሽ። አየርም የለም ቤትም ያው እንደተዘጋጋ ነው እንደምታዩ። በቃ ራሴን ካጠፋው ማን ያገኘኛል ብዬ ነው። ቆይ ይሄማ ባለ 300 ብር ሰውዬ ስምን አያጠፋም። እንልክለታለን። በል ደውል። እንዴ ቆይ ምን ልትይው ነው እንዴ? ደውልና አካውንት በለው። ከዛም የሚለውን በዚሁ እንሰማለን። ደውልለት። ሸምሴ ልውል ነኝ። አረ ከፍላለሁ ሸምሴ። ሸምሴ ምን አለ? በጣም ምርጥ ሰው እኮ የሌላ መሰገነኝ እኮ አንቺ። አንዳንድ ጊዜ ሰው ጋር ያለው ነገርና እኛ ጋር ያለው ነገር የተለያየ ነው። ባለመነገራችን ደግሞ ህመም ነው ላችሁ የምናተርፈው። እሱስ ልክ ነሽ። ንገረኝ አካውንት ልላክለት። ዛሬ ሸምሱ ሲመርቅ ሲያመሰግን ነው የሚውለው። ሸምሲ ደበለ ያው ያቆየሁበትን ይላኩልሽ ሸምሲ። አያ ሰውን እንዴት በትንሽ ነገር ማሸነፍ እንደሚችል ዛሬውኑ ሄደ የ500 ብር ዕዳ ብትጠይቀው ይሰጣል። ተመችቶኛል። እሺ ጨዋታሽን ቀጥይ። እሺ አሁን ትናንት ያልሰራውን የቤት ስራ ዛሬ እንሰራዋለን። ምንድን ነው ደግሞ እሱ? ለቢሪ መደወልና ማግኘት። ምን መደወል አይበቃም? ማግኘት ምን ይሰራል? ደፋር እንደ እርጉ ሰው ታዲያ በስልክ ልታወራት ነው? ትንሽ አይደብርም እንዴ? በል ደውልላት እና ምን ነው በቃ በጣም ልታገኛት እንደምትፈልግ እዚሁ አሁኑኑ ቅጠራት ቶሎ በል። ኧረ እዚህ እንኳን የምትመጣ አይመስለኝም። ይሄ የሚያስፈራ ቦታ ላይ ገና እንኳን ስሙን ስነግራት ስልኩን ጆሮዬ ላይ ነው የምዘጋው። ኪያ ሳትሞክር አትደምድም። ደግሞ የሷ ምላሽ ምን እንደሆነ መስማት አትፈልግም? እሺ አሁን ምን ብዬ ነው የምደውልላት? አትፍራ፣ አሁኑኑ ደውልላት። ሄሎ ቤሪ፣ እንዴት ነሽ? ወይ ሉሌ፣ እንዴት ነህ? በሰላም ነው ግን የዘጋኸኝ? አዎ በሰላም ነው። በጣም ተጠፋፋን እኮ ኢንስታግራም ላይም ጠፍተሃል። አለው ትንሽ ቢዚ ነኝ። እኔ የምልሽ ቤሪ፣ ላስቸኳይ ነገር ፈልጌሽ ነበር። ምን ነው? በሰላም በሰላም ነው። ዛሬ አሁን ላገኝሽ ፈልጌ ነበር። ዱካ ጫካ መምጣት ትችላለሽ? እንዴ ሉሌ፣ ዱካ ጫካ ምን ትሰራለህ? ያው ብቻዬን መሆን ፈልጌ ነው። እሺ አሁኑኑ መጣው። በቃ አሁኑኑ።
እሺ መጣሁ እኮ ነው ያለችው። አልገረምሽም? ኦ ደስ ይላል። እቺ ልጅ ወደድኳት። ምርጥ ጓደኛ ነሽ ማለት ነው። እኔ የምልሽ እንዴት ግን አልፈራችም? ነገርኩህ እኮ አንተ ላይ ትተማመናለች ማለት ነው። የሚገርም ነው። እሺ አሁን ስትመጣ ምንድን ነው የማደርገው? እንደ መፍራት ጀመርክ እንደ የሚሰማ ማውራት ነው። ታውቂያለሽ ልቤ በጣም እየመታ ነው። የስ የሆነ ሰው ፍቅር ይዞታል ማለት ነው። ግን ህይወት የምሬን ነው። በጣም እየፈራው ነው። በዚህ ሰዓት ይቀልዳል እንዴ? የስ የሆነ ሰው ፍቅር ይዞታል ማለት ነው። ህይወት ልቤ በጣም እየፈራ ነው። እንደዚሁ ነው እኮ ያውቅ። ታውቃለህ ሰው ከአምላኩ ጋር ካወራ ከተነጋገረ ምንም የሚያስፈራ ነገር ቢመጣ መቋቋም ይችላል። ህይወት ልቤ በጣም እየፈራ ነው። እንደዚሁ ነው እኮ ያውቅ። ኦ በጣም ደስ ይላል። ይልቅ ከመጣች ሌላ ነገር እንዳይመስላት እኔ ልሂድ። ይሄን ነገር ይዘሽ ትይዣለሽ? ካያት ይደብራታል ብዬ ችግር የለም። እዚህ ብቻ ምን ሰራለን? አንዳንዴ ከግርግር አይሻልም ብለሽ ነው ካልክሽ፣ ግን በጣም ናፍቀኸኛል። ለቀቀኝ። የምር ከዛ ሰፈር ሸጠን ከወጣን በኋላ ሁሉ ነገር ነው ያበቃው። አንተ ደግሞ ሰው አትፈልግ። አለመፈለግ ሳይሆን እኮ የኔ ስንፍና ነው። ይልቅ ምንድነው በአስቸኳይ ትፈልጋለሽ የተባልኩበት ነገር? እኔና አንቺ አብረን ያደግነው እና በጣም ምርጥ ጓደኛዬ ነሽ። እህትም ወንድምም ሁሉም ነገር ነሽ። ግን አንድ ያልነገርኩሽ ነገር አለ። ሉሌ ምንድነው? ንገረኝ። ቤሪ አንድ ያልነገርኩሽ ነገር አለ። ግን ደግሞ አሁን የምነግርሽ ነገር ጓደኝነታችን እንዲቋረጥ ወይም ደግሞ ሌላ ነገር አይደለም። ስሜቴን ለመግለጽ ሌላ አጋጣሚ ካላገኘው ብዬ። ሉሌ ምንድነው? ንገረኝ። ያስጨነቀኝ ነው እኮ። ስህተት እንደሆነ አውቃለሁ፣ ግን ደግሞ በጣም በጣም ነው የማፈቅርሽ። ልዑል። አቤት ቤሪ። እያየኸኝ አውራኝ። አውቃለሁ ሊያናድርሽ ይችላል፣ ሰዓቱም ጊዜውም ላይሆን ይችላል። ግን ደግሞ ሳልነግርሽ ከምጸጸት ብዬ ነው። ልዑል ዞረህ አውራኝ። ቤሪ እንደዚህ እኮ እንዲረብሽ ፈልጌ አይደለም፣ ግን ይቅርታ ካጠፉ። ታውቃለህ ምንም በሌለኝ ሰዓት አንተ አብረኸኝ ነበርክ። ሰው በሚያስፈልገኝ ሰዓትም እንደዛ። ግን እኔ ምን አይነት ሰው ነኝ? በሚያፈቅረኝ ሰው መሀል ሆኜ ሁሉ ስህተት የሰራሁት። አረ ቤሪ አታስጨንቂኝ እባክሽ፣ አታልቅሽ። ምን ያህል ያንተን ልብ የሚሰብር ነገሮች አድርጌያለሁ። ቆይ እንዴት ፍቅርን መረዳት አቃተኝ? አውቃለሁ የኔም በግልጽ አለመናገሬ ነው፣ ግን አሁን ረፍዷል። ግን ታውቂያለሽ ለብዙ ጊዜ ደብቄ ያኖርኩትን ስሜት ዛሬ በመናገሬ በጣም ቀሎኛል። አንድ ነገር ልንገርህ፣ እንዳንተ የምወደው ሰው የለም። እንዳንተ የሚያከብረኝ፣ የሚሰማኝ፣ የሚወደኝ ሰውም የለም። በአንተ መፈቀር ለኔ እድለኝነት ነው። ሉሌ እኔም በጣም ነው የማፈቅር። የምርሽን ነው ቤሪ?
እርግጠኛ ነኝ ይህን ደብዳቤ ስታነብ ደስተኛ ሆነ ያሰብከው ተሳክቷል ብዬ አስባለሁ። ሉሌ አንተ በጣም ብዙ ነገሮች ከፊት ያለ ባለ ብዙ ተስፋ ምርጥ ልጅ ነህ። ስለዚህ መኖር አለብህ፣ መጎበዝም አለብህ። ሉሌ ስለ እኔ አንድ የደበቅኩ ነገር አለ። እኔ የማይድን የልብ ህመም ታማሚ ነኝ። የቀረኝ ቀን ውስን ነበር። ምናልባትም ዛሬ የመጨረሻ ቀን ይሆን ነበር። እንደነገርኩ ወደዚህ ስፍራ ስመጣ እንዳንተ ራሴን ለማጥፋት መጥቼ ንፋስ ያመጣቻት ያቺ ባዶ ወረቀት ነች ያዳነች። ማለቴ የቀሩኝ ቀናት ማለት ነው። ሉሌ አንተ ደግሞ ነገሮችን ካስተካከልክ ከኔ በተሻለ ብዙ ነገር አለ። ስለዚህ ዛሬም በደስታ ኑር እሺ። ነገ ያንተ እገዛ የሚፈልጉ ብዙ ሰዎች አሉ። ደግሞ አግዛቸው። ስላወቅኩ በጣም ደስ ብሎኛል። ወንበሬን ተረክበ ሰዎችን እንደምታድንና የእነሱ ተስፋ እንደምትሆን እተማመንብሃለሁ። ደግሞ አበባዎቼንም ተንከባከብልኝ እሺ።